ያጋጠሙ ተግዳሮቶችን በግልጽ የምንገመግምበትና ጠንካራ ተሞክሮችን ለይተን የምናሰፋበት ወሳኝ መድረክ ነው። የአፋር ክልል ሰላምና ደህንነት ቢሮ ምክትል ኃላፊ አቶ ቢላል ደርጌ ዲሞ የሚታዩ ክፍተቶችን በማረም ለግጭቶች አፋጣኝ ምላሽ መስጠት አስፈላጊ መሆኑን አንስተዋል። አፋር ዞን 4 አካባቢ መሀል የነበረው ግጭቶች ብዙ ለዘመናት ያልተገናኙ ለዘመናት ተቋርጦ የነበሩ የህዝብ ግንኙነቶች ተሻሽለው ሀራ ገበያ ተከፍተው በጣም ጥሩ ግንኙነት ያለበት ህዝቡ እየተገናኘ ኢኮኖሚያዊ ትስስር እያጠናከረ ያለበት ሁኔታ ነው ያለውና ይሄ የኮምቦልቻ ትሩፋት ነው የስምምነት ትሩፋት ነው ብዬ ነው የምወስደው። በዛ ልክ ደግሞ አሁን እንደሚነሳው ይሄ ብዙ ችግር በፊት የማይነሳባቸው አካባቢዎች ናቸው። ህዝቡ በጣም በሰላም የሚኖርበት ተግባብቶ የሚኖርበት በተለይ ወረባቦና ጭፍራ ጉርብትናው ለዘመናት የቆየ ቦታ ነው። በብዙ ነገር የሚመሳሰሉ ብዙ ትስስር ያላቸው ህዝቦች ናቸውና ወረባቦ አሁን ዞን 4 እና ጭፍራ ላይ ከሌሎች ከማንኛውም ብሔር በላይ አፋር ውስጥ የሚኖሩ ንግድ እንቅስቃሴ ላይ የተሰማራ እንደ ጎሳ የምንቆጥረው ነው እንጂ እንደ ሌላ የሚቆጠር አፋር ጋር ግጭት የሚያደርግ እንትን አይደለም። አሁን ያሉት ነገሮች አሁን ስነሱ እንደነበረው አንደኛው ከአመራር ቁርጠኝነት ማነስ የመጡ ናቸው ብዬ ነው መስሎኝ ስነሱ እንደነበረው ችግር በሚመጣበት ሰዓት ችግሩን ቶሎ ጋብቶ ፈትሾ ማስተካከል የአመራር ፋንታ ነው እንጂ ማንንም አይደለም። ግጭት እኮ አፋር ውስጥ ይጋጫል፣ አፋርና አማራም ይጋጫል። ሁሉም ቦታ ላይ ያለ ግጭት የሌለበት ቦታ የለም። ግን ግጭትን የሚፈታው አመራር ነው። ትኩረት ሰጥቶ በዛ ልክ ተንቀሳቅሶ ከራሱ በኩል ከሆነ ችግር ያለው ችግር ያለው እኛ ጋር ነው አስተካክለናል የሚለው እንጂ ችግር ካለው ከአፋር ነው ችግር ያለው ከአማራ ነው ብሎ ችግር የሚወራወር አመራር ከሆነ ዘላቂ መፍትሄ ሊያመጣ አይችልም። የአፋር ክልል ሰላምና ደህንነት ቢሮ የግጭት አፈታት ዳይሬክቶሬት ዳይሬክተር አቶ ዑመር አሊ የሁለቱ ብሔሮች ባህላዊ የግጭት አፈታት ስርዓትን ወይም ሂደትን የሚያብራራ ሰነድ አቅርበዋል። ማዳስንን የአፋር ህዝብ ማህበራዊ መንፈሳዊ ኢኮኖሚያዊ